አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የከሚላ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። እናንተ እንዴት ናችሁ? ዛሬ ከች ብለናል፣ ጎራ ብለናል። ሰላም ባያችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የከሚላ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኛ አለን። እንዴት ናችሁ? እናንተ እንዴት ናችሁ? ዛሬ ሽርሽር ነው። ሽርሽር ወዴት? ወዴት ነው ሽርሽር? ወደ ያገኘንበት ሽርሽር ወዴት ነው? አንዳንዴ ወጣ ወጣ። አዎ የምር ምን አለ መሰላችሁ፣ ስራ ያው ታውቃላችሁ፣ ሳውዲ አረቢያ እንደ ድሮ አይደለምና ለምን ቤታችን ቁጭ ብለን እንጠፈሻለን? ምንም አይነት ወጭ በማታወጡ መልኩ ምንም አይነት ወጭም ሆነ ምንም ሆነ የታክሲ እንኳን አታዋጡም። ለምን በእግራችን ዘና አንልም ብለን ጎራ ብለናል። በጣም ነው ደስ የሚለው። እንደምታዩት ለምን እንጠፈሻለን? አንድ ብር አናዋጣ አይደል? በእግራችን ዘና ፈታ እያልን መተናል። በጣም ነው የሚያምረው የምር። ንፋሱ ራሱ ዘንድሮ ደግሞ በጣም እንትን አይልም አይደለም? ማት ሙቀት የለማ ገና ስለሆነ ይሁን አላውቅም። ብቻ ጆ በጣም ቆንጆ ነው። ማሻአላ ተባረካላ። እርግጠኛ የዛሬ 3 አመት ይሁን 2 አመት በዚህ ሰዓት በጣም ኃይለኛ ሙቀት ነበር በዚህ ሰዓት ማለት ነው። ዛሬ ግን ማሻአላ ንፋስ አለ። ጆ ቆንጆ ነው፣ በጣም ያምራል። እና ወጣ ብላችሁ በቤታችሁ አካባቢ ባለው መዝናኛ ቦታ ዘና ፈታ ማለት ይቻላል ማለት ነው። ቡናችሁን ፍልት ታረጉና ጋህዋ አረቢያችሁን ትይዙና ቡና የማትወዱ ሰዎች ውሃችሁን ይዛችሁ እንደዚህ መሄድ ይቻላል። በጣም ነው የሚያምረው። ንፋሱ ጆ መቀየሩ ምኑ ጭንቀት የለ ምን የለ። ዞር በል ሀሳብ ዞር በል ጭንቂ ብሏል። እና ይሄን ይመስላል። ምን ትላላችሁ እናንተ? እንግዲህ እንደምታውቁ ያልታውሽ ነው። በጣም ነው የሚያምረው እና መታችሁ ተዝናኑ። ምን ታያለሽ? ምን ማለት ነው? እንዴት አየሽው አየሩን? አብረን እንዙር። አየሩ እንዴት አየሽው? ጥሩ ነው። ሸጋ ነው እላት አየሩ ጥሩ ነው። ይዘናል። እኛም ምንድን ነው ያልሽው? መዝናናት ነው። በነገራችን ላይ ማለት ነው በፊት እኔ እዚህ ከመጣሁ እንኳን ቆየሁኝ፣ ግን መንገዱ እዚህ ጋር አጥር ምናምን ነበር አይደል? የለም ተነስተዋል። ግን እንደምታዩት በተለይ ልጅ ያላችሁ ሰዎች፣ ህፃናት ያላችሁ ሰዎች ቤት ለቤት ቁጭ ከምካረጓቸው ይዛችሁ መታችሁ እንደዚህ በነፃ ምንም አይነት ወጪ ሳታወጡ ልጆቻችሁን ማዝናናትና ማጫወት ትችላላችሁ። ወላሂ በጣም ደስ የሚል ቦታ ነው። ግሪን ነው። በቃ ዛፉ ምኑ ልክ እንደኛ ሀገር ነው እንደምታዩት። ይሄን የምታዩት ይመስላል። እና አጥር ምናምን ነበረው ስለተነሳ ይሆን አላውቅም፣ ውበቱን አጥፍቶታል እንደምታዩት። ግን መጫወቻው ምናምን የህፃናቶችም አሉ። በቃ አንጥታችሁ እዚህ ቁጭ ታረጋቸዋላችሁ። ደስ ብሏቸው ይሄዳሉ። ለነሱም ዘና ፈታ ብለው ይሄዳሉ ማለት ነው። ይሄን ይመስላል። እኛው ስንመጣ በእግራችን ነው የመጣነው አይደል? በእግራችን ግማሽ ሰዓት 20 ደቂቃ 25 ደቂቃ መተን ነው ይሄንን የምናገኘው። ለቤታችን 25 ደቂቃ ነው። እንግዲህ በመኪና ስንት ደቂቃ? 5 ደቂቃ አይደል? በመኪና ኪዛክማ ምናምን ከሆነ 5 ደቂቃ ነው የሚያስለው። የቀረ ግን ማሻአላ ተባረካላ። እንደምታዩት አያችሁ፣ እዚህ ጋር የልጆች መጫወቻ ቦታ ነው ይሄ። እኔ ምን እንደናፈቀኝ ታውቃላችሁ? እዚህ ጋር መጥቼ ልጆቼ ጋር መጫወት በቃ እነሱ ጋር እንደ ትንሽ እንደ ህፃን ሆኜ መጫወት ነው የናፈቀኝ።
እና ሳውዲ አረቢያ ልጅ ያላችሁ ሰዎች ልጆቻችሁን ከማድረሳችሁ ወይም ተመላካችሁ በፊት ለልጆቻችሁ ጊዜ ስጡ። ልጆቻችሁን ተረዷቸው። እንደዚህ አይነት ቦታ እያመጣችሁ አጫውቷቸው። ከሁሉም ነፃ ይሆናሉ፣ ደስተኛ ይሆናሉ። ከዚህ ሂደው የሚተኙት እንቅልፍ እንዳይመስላችሁ። የምሬ ነው የምነግራችሁ። እና ብትረዷቸው፣ ብታጫውቷቸው፣ በለቤት የትልቅ ወሬ ባታወሯቸው አሪፍ ነው። እና እየመጣችሁ ተዝናኑ። እንደምታዩት የምር እዚህ እኮ ሁል ጊዜ ምሳሌ ግማሽ ሰዓት ከቤታችን 25 ደቂቃ ብንመጣ በእግራችን ሁል ጊዜ ማለት ነው ማታ አስበሽዋል እንዴት እንደምንሆን? እንደየቀኑ እንቀንሳለን ማለት ነው አይደል? ምን ይመስልሻል? ሁል ጊዜ እንዴት እየመጣን ብንዝናና ብንሄድ እንመጣለን አላሽ የምር አሁን ነው እንጂ በፊት አሁን እዚህ ጋር ወላሂ እዚህ ጋር አሁን ይሄ ወንበር ምናምን ነበረው ምናምን አሁን ተነስቷል። ለምን እንደሆነ አላውቅም። እዚህ ጋር ትመጫለሽ፣ ሻይ ቡና ይዘሽ ትመጫለሽ፣ ሻይ ቡና ትያለሽ። ቡና ድረስ ይዘን እንመጣለን። ምግብ እንጀራ በየአይነት ማህበራዊ ይዘን እየመጣን በየአይነትና ማህበራዊ አንድ ነው። በነገራችን ላይ ቀላቀልኩባችሁ ማለት ነው። እዚህ መተን እንበላ ነበር። ዘመን አላህ ይረህመውና ድሮ ማለት ነው ድሮ አሁን አይደለም ድሮ ማለት ነው እንበላ ነበር። ብቻ አልሐምዱሊላህ ይሄን ይመስላል እንግዲህ እንዴት አየሽ? አንቺ ይሄ እንትን የመጀመሪያሽ ነው መተሽ አታውቂም አይደለ? መተሽ አታውቂም አይደል? አላውቅም። ኦኬ በቃ ካሁን በኋላ እመጣለሁ። በቃ ሂሳብ በኔ ትመጫለሽ። ወጭ በኔ ሂሳብ በኔ። እሺ ኦኬ። ከቤትሽ እዚህ ድረስ ወጭ በኔ። አዎ እኔም ጠጣ አንቺም እየጠጣሽ ነው። እኔም ቅጂ አንቺም ጠጪ። በቃ ኦኬ እንመጣለን ማለት ነው። ስለዚህ አንቺ ምንድነው ማድረግ ያለብሽ? እየመጣሽ ከኔ ጋር መዝናናት ምን አንቺ የመጣሁበትን አላውቅማሽ። ለነገሩ አልፈርድብሽም መተሽ ስለማታውቂ አሁን ከንቱ እንጂ ታይ አትስብኝ። እና ይሄን ይመስላል። ፈታ ዘና እያልን ነው የምር ማለት ነው። ሙቀት ስለሌለ ሰው ማሻአላ ተባረካላ። የሙከየፍ ድምጽ የጠሉ ይመስለኛል አይደል? በየዛፉ ስር መተው ተኝተዋል የምታዋቸው ማለት ነው። በዛፉ ስር እንቅልፍ እኮ ነው ደግሞ ጸጥ ያለ ነውና የምሬ ነው። በተለይ እኛ ሀበሻ ቤት ሙከየፉ ድምጹ ምናምን ስላለ በቃ ሰው እዚህ መጥቶ አሁን በአሁን ሰዓት አይተሻላል ያለው ህዝብ ማለት ነው። ማነው ስሙ ቦታው? ጀለውያ ይባላል። ጀለውያ ሀዲቃ አይዋ አይሻ አሁን በጣም ነው የሚያምረው። የምታው በጣም ደስ ይላል። በፊት አሁን በዚህ ጋር ነበር የሚጫወቱት የምንጠማ እና ወዶችዬ የዛሬው ጨዋታ የዛሬው መዝናኛችን ይሄን ይመስል ነበር። በሌላ ቪዲዮ አንቺ ልጅ ምንድነው ረጅም ነሽ እንዴ? ተኔ ትበልጫ ረጅም ነሽ እባክሽ። ተኔማ አትረዝም። እና ደግሞ ማለት ነው ማነው እንደኔ ትማረ ትምህርት ቤት ጽጌረዳ ውሃ የሚያጠጣ ነበር። እንደዚህ ነው። ይሄን አያችሁታ? በጣም ያምራል። ማሻአላ ተባረከላ።
ትዝ አለኝም ትዝ አለኝ እና ወደች የዛሬው ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከምንመጣ ደህና ሁኑ።